CapCut ቪዲዮ ኤዲቲንግ እና ቪዲዮ ማከር እነዚህን የስልክ አፕሊኬሽኖች አታውቁ ቪዲዮ ኤዲት እንዳታደርጉ ስለነዚህ ስለ ሶስት አፖች ዛሬ ስቴፕ ባይ ስቴፕ ትንትን አድርጌ አስረዳችኋለሁ ማለት ሰላም እንዴት ናችሁ ያምቲ ነኝ ለያምቲ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰቡን ትችላላችሁ በዛሬ ቪዲዮአችን ላይ በስልካችን ብቻ ኤዲት የምናደርግበት ለፒሲም ይሆናሉ ግን እኔ ጋር የሚወጡ ፋሚሊዎች ለስልክ ስለሆነ ኮሜንት ጋር የሚጠይቁኝ ለስልካችን ብቻ የሚሆኑ ሶስት ጽድት ያሉ አፖችን ሼር አደርጋችኋለሁ ማለት ነው እስከ አጠቃቀማቸው ድረስ አሳያችኋለሁ ማለት ነው እስከ ቪዲዮ መጨረሻ ድረስ ተከታተሉኝ ወደ ጉዳያችን የመጀመሪያው አፕ CapCut ነች CapCut ጋር በጣም ብዙ አይነት ኢፌክት አላት ከኢፌክቶቿ መካከል አንድ ሁለቶችን እኔ አሳያችኋለሁ ማለት ነው ቪዲዮ ክሊክ እናደርግለትና እንገባለን እዚህ ጋር አንድ ቪዲዮ እንመርጥለትና እንገባለን ማለት ነው ላይክ ምን ልበላችሁ የሚቻለው ግን እስከ 40k ሳይሆን እስከ 7k አካባቢ ድረስ ኤዲት ማር ያደርግልናል ከዛ በላይ ግን ኤዲት ማር አያደርግልንም እሱን ግን በደንብ ላሳያችሁ ከላይ ኦፕሽን ስላለች በደንብ አሳያችኋለሁ ማለት ነው እንደምታዩት ስክሮል እያደረኩ ላሳያችሁ በጣም ብዙ ኤዲት ማድረግ ያላት ብዙ ሰዎችም CapCut እንደሚጠቀሙት ለፒሲ ሲሆን በፒሲ ደግሞ ጥርት ይላል ብዙም አያጨናንቃችሁም ባክግራውንዱን ዜሮ ማድረግ ትችላላችሁ እንደምታዩት ባክግራውንዱን ዜሮ ማድረግ ትችላላችሁ ባንድራጉን ኦክስ ማድረግ ትችላላችሁ ብዙ ነገር ይሆንላችኋል ማለት ነው ኤክስሊፊክ ማን ይሆንላችኋል ሙሉ በሙሉ ማጥፋት ትችላላችሁ ማለት ነው ብዙ ጊዜ ሰዎች እኔ አያለው CapCut ጋር ኤዲት ሲያደርጉ በጣም ብዙ የሚሰሳቱት ነገር አለ እኔ አሁን በስልኬ ስለሆነ ትንሽ አዛ ሊያደርገኝ ይችላል በፒሲ የምትሞክሩ ሰዎች ግን በጣም ፈጣን ነው ማለት ነው CapCut አዲስ ኢፌክት ወይም ደግሞ ኤጂ ሲመጣ ደግሞ ሼር ያደርጋችኋል ወይም ቴክስት ይልክላችኋል ማለት ነው ይሄ ነገር ይሄ ኦፕሽን አሁን ላይ ተለቀቀ ብሎ ሼር ያደርግላችኋል ማለት ነው እንደምታዩት በጣም ብዙ ነገር ነው ያለው ከት ማድረግ ትችላላችሁ ሪቪው ማድረግ ትችላላችሁ መውጣት ትችላላችሁ መግባት ትችላላችሁ ተምኔል ግራፊክስ መስራት ትችላላችሁ በዚህ በCapCut እዚህ በጣም ብዙ ዩቲዩበሮች በCapCut ይጠቀማሉ ግን CapCutን እኔ ለዩቲዩብ ከፈለጋችሁት እኔ CapCutን ሼር አላደርጋችሁም በCapCut ለዩቲዩብ ሼር ባትሉ እበክራችኋለሁ ምክንያቱም ለዩቲዩብ የምትሆና ፓርለችም CapCut ለቲክታክ ለኢንስታግራም ምናምን ትሆናለች ወይም ደግሞ ለዩቲዩብ ሾርት ቪዲዮ ትሆናለች እንጂ ዩቲዩብ ሎንግ ወይም ደግሞ ዩቲዩበር ሆናችሁ CapCutን እኔ ሼር አላደርጋችሁም እንደምሳሌ ያክል እንደማሳያ ያክል ማሳያችሁ እንጂ CapCut ለዩቲዩበሮች ወይም ደግሞ ሎንግ ተርም ለሚሰሩ ሰዎች አትሆን በጣም አዛናት CapCut እንደምታዩት እስከ 7k ከላይ ኤዲት ማድረግ ትችላላችሁ ኤ ኦፕሽን ጥራቱን መጨመሪያ ነው ይሄንኛው ደግሞ እስከ 60 ወይም ደግሞ እስከ 10k ብሎ ነው የሚያስበው እሱ ፕሮግራሚንግ ሪሽ ይላል እስከዚህ ድረስ ማድረግ አትችልም ነው የሚል ኦፕሽን ወይም ደግሞ ራይት ብናደርገው ለራሱ በ30 እና በ60k ብቻ አድርጎ ነው ቪዲዮን የሚያመጣልን ማለት ነው ሁለተኛው አፕ ደግሞ ቪዲዮ ቻፕተር ወይም ደግሞ ቪዲዮ ኤዲተር ትላለች ማለት ነው ቪዲዮ ኤዲተር በጣም ብዙ ኦፕሽን አላት እንደምታዩት ላሳያችሁ በቪዲዮ ኤዲተር ደግሞ ብዙ ነገር መስራት ትችላላችሁ ኦፕሽን ያክል እቺን ፓርት ላሳያችሁ በጣም ፈጣነች ቪዲዮ ኤዲተር ገራሚ ነች የላት ፊውቸር የላትም በጣም ብዙ ፊውቸር ነው ያላት እንደምታዩት ላሳያችሁ በጣም ብዙ ፊውቸር ነው ያላት ብዙ ነገር ማለት ነው እንደምታዩት ቱ አለው ክሊክ ማድረግ ትችላላችሁ በላይ ኦፕሽን መቀየር ትችላላችሁ አንድ ዳታችሁ ሁለት አድርጋችሁ መስራት ትችላላችሁ እቺን ቪዲዮ ማከር ወይም ደግሞ ቪዲዮ ኤዲተር ለዩቲዩበሮች ሼር አደርጋችኋለሁ ዩቲዩበር ጀለስ ካላችሁ እንደውም ሼር አድርጉለት ይችላል እኔም ኤዲት ማድረግ በዚህ አፕ ነው ይሄን ቪዲዮ እንደምታዩት በዚህ አፕ ነው ኤዲት ያደረኩት ያለው ማለት ነው ጽድት ያለች አፕ ናት በጣም ፈጣናት በተለይ ለስልክ ላይ ፒሲ የምትጠቀሙ ሰዎች ካላችሁ በጣም ፈጣናት ማለት ነው ምናልባት በኮምፒውተር የምትጠቀሙ ሰዎች ከስልክና ከፒሲ የበለጠ ኢፌክት ታገኙባት ትችላላችሁ እንደፈለጋችሁ ነው ዙሚንጉን መጨመር መቀነስም ትችላላችሁ እቺ ሁለተኛው አፕ ጽድት ያለች አፕ ነች ማለት ነው ምንም ኦፕሽን ብትሳሳቱ መጨረሻ ጋር ገብታችሁ ማስተካከል ትችላላችሁ ወይም ደግሞ ይሄንን ተሳስታችኋል አስተካክሉ ብሎ እሱ ራሱ ሞቲቬት ያደርጋችኋል ማለት ነው እንደምታዩት በጣም ብዙ ነገር አለው መከፋፈል ትችላላችሁ ኤዲቱን መከላላት ትችላላችሁ እስከ ቲኬ ወይም ደግሞ እስከ 8 9 10 ድረስ ኤዲት ማድረግ ትችላላችሁ እሱም በዚህ አሁን አሳያችኋለሁ ማለት ነው
እንደምታዩት እስከ 60 ቲኬ እስከ 4 ቲኬ ወይም ደግሞ እስከ 4000 ሙንታ ኤዲት ታደርግላችኋለች ማለት ነው። ኦፕሽኑን ማብራትም ማጥፋትም ትችላላችሁ። ኤክስፕረሱ እንዲመጣባችሁ እንዳይመጣባችሁ ማድረግ ትችላላችሁ። እንደምታዩት ነው እዚህ ጋርም እስከ 7K ያለላችሁ ጥራቱን ኦፕሽኑንም ድምጹንም መጨመሪያ አለላችሁ ማለት ነው። ድምጹን እናንተ ቀርታችሁ ኦፕሽን ማድረግ ብቻ ነው የሚጠበቅባችሁ። ቪዲዮ ሰርታችሁ ሲጨርሱ በዚህ መልኩ ይቆጠርና 0 ብሎ እንደምታዩት ሪፈር አድርጎ ይከፍትልናል ማለት ነው። ከዛም ሪፈር አድርጎ እንዳለ መዝጋትና ቪዲዮአችንን ጋላሪ ጋር ገብተን ወይም ቪዲዮ ወደምናይበት አፕ ገብተን መጠበቅ ብቻ ነው የሚጠበቅበት። ሶስተኛዋ አፕ ወይም ደግሞ ቪዲዮ ማከር ትላለች ማለት ነው። እንደምታዩት አሪፍ እንትን አላት። እቺኛዋ አፕ ለየት የሚያደርጋት ራሱን ኤዲት የሚያደርግላችሁ እናንተ እንትን ማለት አይጠበቅባችሁ። የምትፈልጉትን ቪዲዮ ስታስገቡለት ራሱ ከት እያደረገ ያሳያችኋል ማለት ነው። እንደምታዩት ይሄን አርግ ዛጋ አርግ እንዲህ አርግ እያለ ራሱ ነው ኦፕሽን ወይም ደግሞ ሼር የሚያደርጋችሁ። ይሄን እዚህ ጋር ብታደርግ ጥሩ ይመጣልሃል እያለ ማለት ነው። እንደምታዩት መግቢያው ጋር ይሄን እዚህ ጋር ብታደርግ ጥሩ ይመጣልሃል፣ ስትከፍሉት ይሄን አርጉ ይላችኋል። እዚህ ጋር ስታሳልፉት እንደዚህ አርጉ ይላችኋል ማለት ነው። እቺኛው ኦፕሽን ደግሞ ለዩቲዩበሮች እችንም ሼር አያደርግም። ለዩቲዩበሮች የምትሆን ቪዲዮ ናት። ቪዲዮ ማከር ወይም ቪዲዮ የምትሏት ናት ለዩቲዩበሮች ትሆናለች ብዬ የማስበው። እቺኛው ለዩቲዩበሮች ሼር አላደርግም። ለቲክታክ ለኢንስታግራም እና ለዩቲዩብ ሾርት ነው የምትሆነው እንጂ ለሎንግ ታስቸግራችኋለች። ብዙ ኦፕሽን አላት ወይ? አዎ ብዙ ኦፕሽን አላት። መከፋፈል ትችላላችሁ። ቲክቶክ ላይ አይታችሁ ሊሆን ይችላል የራሳቸውን ፎቶ ወይም ደግሞ የራሳቸውን ቪዲዮ ከላይ አድርገው ከስር የሆነ ፈኒ ነገር አድርገው ሲስቁ አይታችሁ ሊሆን ይችላል። በእንዲህ አይነት አፕ ነው ኤዲት የሚደረግ በዚህ መልኩ ማለት ነው። እንደዚህ አይነት ኦፕሽን ወይም እንደዚህ አይነት ነገር ዩቲዩብ ጋር ልትሰሩ ያሰባችሁ ሰዎች እቺን አፕ ሼር አደርጋችኋለሁ ከላይ ዝቅ ከላይ ታች ለማድረግ ማለት ነው። ይሄንን ኦፕሽን መከፋፈል ትችላላችሁ። ለቲክታክ ለኢንስታግራም ለዩቲዩብ ሾርት ቀጽደት ያለች አፕ ነች፣ ፈጣን ነች። በዛ ላይ እንደምታዩት ፈጣን ነች አፓ። ኦቱ ካማን ቀይት ትችላላችሁ፣ ኮፒ ማድረግ ትችላላችሁ፣ ሰርቫይዙን መጨመር ትችላላችሁ፣ ሊት መስኩን መጨመር ትችላላችሁ፣ ሁሉ ነገር መጨመር ትችላላችሁ ማለት ነው። እዚህ ቪዲዮ ኤዲት ጋር ወይም ቪዲዮ ማከር ጋር እንደምታዩት ነው። ኮፒ ማድረግ ትችላላችሁ፣ ኦፕሽን ማጥፋት ትችላላችሁ፣ ክሊክ ማድረግ ትችላላችሁ፣ ጥራቱን መጨመር መቀነስ ትችላላችሁ። እስከ ስንት ኬ ድረስ ኤዲት ታደርግልናለች የሚለው ነው አይደል? እናንተን እዚህ ጋር አሁን ጥያቄ የሚፈጥርብን እንደምታዩት ራሱን ኤዲት የሚያደርግልን እስከ ስንት ኬ ድረስ ኤዲት ታደርግልናለች የሚለው የብዙዎች ጥያቄ ነው። እቺም እንደሌሎቹ ትመስለኛለች፣ አብረን እናያታለን። ብቻ ይሄ ነገር ግን ላሳያችሁ። ይሄ ወደ ጎን ወደ ታች ወይም ደግሞ ከለርፉል የምንሰጥበት ወይም ደግሞ እኔ አሁን ይሄን ነገር እንትን ብዬ ከተናገርኩ በኋላ በመሃል የሚገባው ኢፌክት አለ አይደለ? ጣ ወይም ደግሞ ጣፍ የሚለው ነገር እሱን ነገር የሚያሳየን ነገር ነው ማለት ነው ይሄ አፕ። እዚህ ጋር እስከ 4K ድረስ እንትን ማለት ኤዲት ማድረግ እንችላለን ማለት ነው። እዚህ ጋር እስከ 6K ይችላል። እዚህ ጋር 4K አይቻልም እያሉ ነው እንግዲህ 2K አይቻልም። 100 ወይም 100 እስከ 108 ፒኦ ድረስ ኤዲት ማድረግ እንችላለን ማለት ነው በዚች አፕ። እንደምታዩት ኤክስፖርት አድርጋ ጨርሰናል። ቪዲዮአችንን ክሊክ ማድረግ ብቻ ነው የሚጠበቅብን። በዚህ መልኩ መጥቶልናል ማለት ነው። 100 ሲሞላ እዚህ ጋር ቆጥሮ 100 ሲሞላ እቺኛው ኦፕሽን 100 ስትሞላ ቪዲዮአችንን ወደ ጋላሪ ይልክልናል ወይም ሼር ያደርግልናል ማለት ነው። ምንም የተወሳሰበ ነገር የለውም። ፕላይ ስቶር ወይም አፕ ስቶር ጋር ብትገቡ ታገኛችኋላችሁ ማለት ነው። በነገራችን ላይ አንድ ነገር እዚህ ጋር ሼር ላደርጋችሁ። እነዚህም ሶስቶች አፖች ካለ ዋይፋይ ይሰራሉ። ካለ ኢንተርኔት ነው እያሳዩአችሁ ያለው፣ ካለ ዋይፋይ ነው እየተጠቀምኩባችሁ ያለው። የግድ ዋይፋይ ኮኔክት ማድረግ አይጠበቅም። የዛሬ ቪዲዮአችን ይሄንን ይመስል ነበር። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ እያልኩኝ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። እናም እንሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ክፍት ስለሆነ በኮሜንት ሴክሽን ታገኙኛላችሁ ማለት ነው። ኮሜንት ሴክሽን ጋር እንሰራላችሁ የፈለጋችሁትን ቪዲዮ ጻፉልኝ። ይሄን ቪዲዮ ያያችሁ ያላችሁ 3ም ሆናችሁ 4 ሰዎች ደግሞ ኮፒ ሊንክ፣ ሼር፣ ላይክ እያደረጋችሁ ቪዲዮውን እዩ። እኔንም ሞቲቬት አድርጎኝ አበረታቱኝ። አመሰግናለሁ።